ጤና ይስጥልኝ። በሀገር ውስጥና በዓለም አቀፍ ደረጃ የተሰሙ ወቅታዊና እውነተኛ መረጃዎችን በፍጥነት የሚያደርሰው የፈጠነ ሚዲያ የዕለቱ ዜናዎች ተጀምረዋል። በዛሬው የዜና እትማችን በታይዋን ባህር ወሽመጥ ዙሪያ የተሰማውን የፕሬዝዳንቱን መግለጫ፣ የእስራኤሉ ኤልአይ አየር መንገድ የገጠመውን የፋይናንስ ኪሳራ እንዲሁም በሀገር ውስጥ ከአዲስ አበባ ወደ ደብረ ማርቆስ በሚወስደው መንገድ ላይ የተፈጸመውን ተሳፋሪዎች እገታ ዝርዝር መረጃዎች ይዘን ቀርበናል። የታይዋን የወደፊት እጣ ፋንታ በውጭ ኃይሎች አይወሰንም ሲሉ ፕሬዝዳንት ዊሊያም ላይ ገለጹ። የታይዋን የወደፊት እጣ ፋንታ በውጭ ኃይሎች ሳይሆን በደሴቲቱ 23 ሚሊዮን ህዝቦች ላይ መውደቅ እንዳለበት የሀገሪቱ ፕሬዝዳንት ዊሊያም ላይ ቺንግቴ ተናገሩ። ፕሬዝዳንቱ ሁለተኛ ዓመት የስልጣን ዘመናቸውን አስመልክተው በሰጡት መግለጫ እንደ መሪ ዋነኛ ግባቸው ታይዋንን ከቻይና በሚለየውና 180 ኪሎ ሜትር ስፋት ባለው የታይዋን የባህር ወሽመጥ ላይ ሰላምና መረጋጋትን ማስቀጠል መሆኑን ገልጸዋል። አክለውም የውጭ ኃይሎች የደሴቲቱን ነባራዊ የፖለቲካ ሁኔታ እንዳይለውጡ መከላከል እንደሚሰሩ አስታውቀዋል። እንደ አውሮፓውያን አቆጣጠር ከ2016 ጀምሮ ከታይፔ ጋር ይፋዊ ግንኙነቷን ካቋረጠችው ቤጂንግ ጋር ለመወያየት አሁንም ፈቃደኛ መሆናቸውን ፕሬዝዳንት ዊሊያም ላይ ጠቁመዋል። ይሁን እንጂ ይህ ድርድር ሊደረግ የሚችለው በሁለቱ ወገኖች መካከል እኩልነትና ክብርን መሰረት ባደረገ ስርዓታዊ ልውውጥ ብቻ መሆን እንዳለበት አስምረውበታል። ታይዋን የዓለም አቀፉ ማህበረሰብ ኃላፊነት የሚሰማት አባል እንጂ የቀጠናውን መረጋጋት የምታናጋ አይደለችም ሲሉም ተናግረዋል። ፕሬዝዳንቱ በስልጣን ዘመናቸው ከውስጥም ከውጭም ከተለምዳዊ አጋራቸው ዩናይትድ ስቴትስ ጋር ጭምር ፈታኝ ውዥንብሮችን ማስተናገዳቸው ተጠቅሷል። በዚህ ሳምንት በተቃዋሚዎች ቁጥጥር ስር የሚገኘው የታይዋን ህግ አውጪ ምክር ቤት ፓርላማ ለየት ያለ የመከላከያ በጀት ከ40 ቢሊዮን ዶላር ወደ 25 ቢሊዮን ዶላር እንዲቀንስ ማድረጉ ተገልጿል። በተጨማሪም በታክስ ገቢ አለመግባባት ሳቢያ ፕሬዝዳንቱን ከስልጣን ለማውረድና ለመክሰስ በተቃዋሚዎቹ የተደረገ ሙከራ ሳይሳካ ቀርቷል። ወደ ሌላኛው ዓለም አቀፍ መረጃችን ስንሸጋገር በኢራንና በእስራኤል መካከል ያለው የጦርነት ውጥረት በበረራ ዘርፉ ላይ ከፍተኛ ኪሳራ ማድረሱ ተሰማ። የእስራኤሉ ኤልአይ አየር መንገድ በወቅታዊው ቀውስ ሳቢያ የፋይናንስ ኪሳራ እንደደረሰበት አስታወቀ። የእስራኤል ብሔራዊ አየር መንገድ በመጀመሪያው ሩብ ዓመት የፋይናንስ ሪፖርቱ ላይ ከፍተኛ የኪሳራ መጠን ማስመዝገቡን ገለጸ። በአካባቢው ካለው የጦርነት ስጋትና ከኢራን ጋር በተቀሰቀሰው ግጭት የተነሳ የእስራኤል አየር ክልል ለንግድ በረራዎች በተደጋጋሚ መዘጋቱ ለአየር መንገዱ ፈታኝ ሁኔታ መፍጠሩ ተጠቅሷል። አየር መንገዱ ከጥር እስከ መጋቢት ባለው የመጀመሪያው ሩብ ዓመት ውስጥ የ67 ሚሊዮን ዶላር የተጣራ ኪሳራ አስተናግዷል። ይህም ከአንድ ዓመት በፊት በተመሳሳይ ወቅት ከነበረው የ96 ሚሊዮን ዶላር የተጣራ ትርፍ ጋር ሲነጻጸር ከፍተኛ የገቢ ማሽቆልቆል የታየበት ነው። ኤልአይ ለዚህ ውድቀት በዋናነት የጠቀሰው የሀገር ውስጥ ገንዘብ ከዶላር አንጻር መዳከሙን እንዲሁም የዓለም አቀፍ የነዳጅ ዋጋ መጨመሩን፣ በተጨማሪም አጠቃላይ የሩብ ዓመቱ ገቢ ወደ 562 ሚሊዮን ዶላር ዝቅ ማለቱን ነው። ኩባንያው በአጠቃላይ በግጭቱ ሳቢያ የ145 ሚሊዮን ዶላር ጉዳት የደረሰበት ሲሆን ከዚህ ውስጥ 90 ሚሊዮን ዶላሩ በመጀመሪያው ሩብ ዓመት፣ ቀሪው 55 ሚሊዮን ዶላር ደግሞ በሁለተኛው ሩብ ዓመት ውስጥ የተመዘገበ መሆኑን አስታውቋል። በሌላ በኩል ዩናይትድ ስቴትስ እና እስራኤል በኢራን ላይ አዲስ ጥቃት ለመሰንዘር እየዛቱ ባሉበት በአሁኑ ወቅት የኢራን አብዮታዊ ዘብ ጠንካራ ማስጠንቀቂያ ሰጥቷል። የአብዮታዊ ዘቡ ባወጣው መግለጫ አሜሪካና እስራኤል በኢራን ላይ በድጋሚ ወረራ የሚፈጽሙ ከሆነ ሊቀሰቅስ የሚችለው ግጭት ከታሰበው ቀጠናዊ ይዘት አልፎ ዓለም አቀፋዊ ሊሆን እንደሚችል አስታውቋል። መግለጫው አክሎም የምንወስደው ደምሳሽ እርምጃ ጠላቶቻችን አስበውት የማያውቁት ቦታ ላይ ጭምር ያርፋል ሲል ዝቷል። የተከበራችሁ የፈጠነ ሚዲያ አድማጮች፣ አሁን ደግሞ ወደ ሀገር ውስጥ ወደ ተሰማ አሳሳቢ የጸጥታ መረጃ እንሻገራለን። ተነስቶ ወደ ደብረ ማርቆስ በመጓዝ ላይ በነበረ አንድ ኤፍኤም የህዝብ ማመላለሻ ባስ ላይ በታጣቂዎች ከፍተኛ የእገታ ወንጀል መፈጸሙ ተሰማ። እገታው የተፈጸመው በግንቦት 11 ቀን 2018 ዓ.ም በገብረ ጉራቻና በፍቼ መካከል አሊዶሮ በሚባል ልዩ ቦታ ላይ መሆኑ ታውቋል። ቲክፋ ኢትዮጵያ እንደዘገበው ታጣቂዎቹ አውቶቡሱን ካስቆሙ በኋላ ተሳፋሪዎቹን በሙሉ አስገድደው በመውሰድ ሰብአዊ መብታቸውን በመንፈግ ወዳልታወቀ ስፍራ ይዘዋቸው ተሰውረዋል። ከእገታው አካባቢ በቅርብ ርቀት ላይ በሌላ ተሽከርካሪ ውስጥ የነበሩ አንድ የዓይን እማኝ ለቲክፋ ኢትዮጵያ በሰጡት ቃል ድርጊቱን በዓይናቸው መመልከታቸውን አረጋግጠዋል። እማኙ ሲናገሩ እገታው ከተፈጸመበት የህዝብ ማመላለሻ አውቶቡስ በስተጀርባ ሌላ አውቶቡስ ውስጥ ነበርኩ። የታጠቁ ኃይሎች መኪናውን አስቁመው ሰዎቹን መውሰድ ሲጀምሩና በአካባቢው ላይ ትልቅ መራራጥና ድንጋጤ ሲፈጠር ተመልክቻለሁ ብለዋል። እኚሁ የዓይን እማኝ ሁኔታውን እንዳዩ ወዲያውኑ ካሉበት ተሽከርካሪ በመውረድ በአቅራቢያው በነበረ የጭነት መኪና ጀርባ ላይ የሸራ ገመድ በመያዝ ተንጠልጥለው ከአካባቢው ማምለጥ እንደቻሉ ገልጸዋል። አውቶቡሱ በታጣቂዎቹ ቁጥጥር ስር ከዋለ በኋላ በወቅቱ በተፈጠረው ግርግር ተጠቅመው ካመለጡ 3 ተሳፋሪዎች በስተቀር የቀሩት አብዛኞቹ ተሳፋሪዎች በአሁኑ ሰዓት ያሉበት ሁኔታም ሆነ የተወሰዱበት ትክክለኛ ቦታ እስካሁን አልታወቀም። በዚህ በሰሜን ሸዋና በጎጃም መስመር በተለይም በገብረ ጉራቻ አካባቢ
ከዚህ ቀደምም መሰል የተሳፋሪዎች እገታ በተደጋጋሚ ሲፈጸም የቆየ ሲሆን ከጥቂት ወራት በፊትም በተመሳሳይ መልኩ የኤፍኤም ባስ እንዲቆም ተደርጎ ተሳፋሪዎች ታግተው መወሰዳቸው ይታወሳል። ውድ የፈጠነ ሚዲያ ተከታታዮች ሰዓታችሁን ሰጥታችሁ መረጃዎቻችንን ስላዳመጣችሁ ከልብ እናመሰግናለን። በየሰዓቱ የሚወጡ አዳዲስና ትኩስ መረጃዎችን በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ።